ሃይ ሰላም ናችሁ ተማሪዎች። ዛሬ የምናየው የሚሆነው የ10ኛን ክፍል ፊዚክስ ፓርት 4 ይሆናል ማለት ነው። ከዩኒት 1 የቀጠለ ነው። ታይፕስ ኦፍ ቬክተርስ የቬክተር ክፍሎችን እናያለን ማለት ነው። ወደ ታይፖቹ ከመግባታችን በፊት ቬክተር ማለት ቬክተርስ ሃቭ ቦዝ ማግኒቲዩድ ኤንድ ዳይሬክሽን ያለ ነው ማለት ነው። ታይፕስ ኦፍ ቬክተርስ አንደኛ የመጀመሪያው ዜሮ ቬክተር ኦር ነል ቬክተር ይባላል። ኤ ቬክተር ዊዝ ዜሮ ማግኒቲዩድ ኤንድ ኖ ዳይሬክሽን። ዜሮ ቬክተር ወይም ነል ቬክተር የምንለው ማግኒቲዩዱ ምንድን ነው? ዜሮ ነው ማለት ነው። አቅጣጫም የለውም። ቢካውዝ ዘ ቬክተር ቴል ኤንድ ሄድ አር ኮንሳይድ ስለው ማለት ነው። ኮንሳይድ ስለሆነ ከቦታ ምንም ስላልተንቀሳቀሰ ማለት ነው። ዜሮ ማግኒቲዩድ ኤንድ ኖ ዳይሬክሽን ምን ይባላል? ዜሮ ቬክተር ኦር ናል ቬክተር ይባላል ማለት ነው። ወደ ሁለተኛ ስንሄድ ዩኒት ቬክተር። ዩኒት ቬክተር ዩኒት ማለት ራሱ ምን ማለት? ዩኒት ማለት አንድ ማለት ነው። ቬክተር ዛት ሃዝ ማግኒቲዩድ ኢኳል ቱ 1። ያ ቬክተሩ ማግኒቲዩዱ አንድ ከሆነ ምን ይባላል? ዩኒት ቬክተር። ወደ ሶስተኛው ስንሄድ ኢኳል ቬክተርስ። ኢኳል ከቃሉ ራሱ ስንረዳ ምን የሆነው ማለት ነው? እኩል የሆነ ቬክተር ማለት ነው። ቬክተር ዛት ሃቭ ዘ ሴም ማግኒቲዩድ ኤንድ ዘ ሴም ዳይሬክሽን። ተመሳሳይ የሆነ ማግኒቲዩድ። ማግኒቲዩድ ማለት ራሱ ምን ማለት ነው? ዩኒት ኤንድ ነምበር እና ዳይሬክሽኑ ተመሳሳይ የሆነ ከሆነ ምን እንላለን? ኢኳል ቬክተርስ እንላለን። በዚህ ቪዲዮ ሶስቱን አይተናል። ብዙ ታይፕስ ኦፍ ቬክተሮች አሉ። እነሱም በቀጣይ ቪዲዮ እናያለን። ላይክ ፎሎ ማድረጋችሁን እንዳትረሱ። ሰላሙ ነው።